السلام عليكم ورحمة الله وبركاته. قال رسول الله صلى الله عليه وسلم لا تزال أمتي بخير ما عجلوا الفطرة. نبي عليه الصلاة والسلام من قالوا يني أمت كخير التوجدم خيرنياته هنا اللج ملكام هنا اللو اسكمش درس ما عجلوا الفطرة إفطارا أتشاكلو اسكتمجبو درس سحورا አረቀው እስከተመገቡ ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው ይህ? አንድ ሰው ሲጾም ውሎ ኢፍጣር ላይ ሰዓቷ እንደደረሰች በሰዓቷ ማፍጠር የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ማለት ነው። ሰዓትን ማአኸር ሰዓትን ማቆየት አያስፈልግም ማለት ነው። ኢፍጣር ሲባል ውስጣችንን ማርጠብ ነው። አንድ ተምርም መውሰድ ኢፍጣር ነው። አንድ ኩባያ ውሃ መውሰድም ኢፍጣር ነው። ትንሽ ነገር አፋችን ውስጥ ማስገባትም ኢፍጣር ነው። አንዳንድ ሰው ሰላት ሳልሰግድ አላፈጥርም ይላል። ይህ ስህተት ነው ማለት ነው። ሰዓታችንን እየገፋ ነው። ሰዓታችንን እየወሰድ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት የኔ ኡመት ከኸይረኛነት አትወገድም ኢፍጣርን እስካቻኮሉ ድረስ። ሰዓቷ በገባች ሰዓት ፀሐይ በጠለቀች ሰዓት ወዲያው ኢፍጣር ማፍጠር እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል። አንድ ተምር ወስደን ወደ ሰላታችን፣ አንድ ኩባያ ጠጥተን ወደ ሰላታችን መሄድ እንችላለን ማለት ነው። እንዲሁም ደግሞ ወአኸሩ ሱሁራ ሱሁርን ደግሞ ወደዚያ ገፋ አድርጎ መመገብም የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሙአዚኑ አዛን ሊል ሲቃረብ የፈጅር ሰላት ማለት ነው፣ የሱብሂ ሰላት አዛን ሊል ሲቃረብ ሱሁርን መመገብ ሱሁርን መብላት አስፈላጊ ነው። ሱሁርን አንዳንድ ሰው ይተኛና ከእንቅልፉ ላለመነሳት ሱሁርን ይተዋል። ይህ ትልቅ የነብዩ ሰለላሁ ዐለይሂ ወሰለም ሱናን እየተውን ነው፣ ኸይርም እያመለጠን ነው። ተሰሐሩ ወለ ነብዩ ዐለይሂ ሰላቱ ወሰላም እናንተ ሰዎች ሆይ ሱሁርን ተመገቡ فإن في السحور بركة ሱሁር ላይ ምን አለ? በረካ አለ አሉ ነብዩ ዐለይሂ ሰላቱ ወሰላም። ከሱሁር ምንተኛ ሰዎች በረካን እያጣን ነው ማለት ነው። ሱሁር አንደኛ በረካ አለው ተብሏል፣ ለበረካው እንበላለን። ሁለተኛ ለሰውነታችን ጥንካሬም እንዲሆነን ነው። ለነጋታው ለበነጋታው ጾም ጠንካሮች እንድንሆን ነው። ጠንካራ ሆነን ዒባዳ እንድንሰራ፣ ጠንካራ ሆነን ሰላት እንድንሰግድ፣ ጠንካራ ሆነን ቁርአን እንድንቀራ፣ ጠንካራ ሆነን ዚክር እንድናደርግ ይረዳናል ማለት ነው። ስለዚህ ሱሁርን መመገብም ሱና ነው። ወደዚያ ገፋ ማድረግ ደግሞ ሊነጋጋ አካባቢ የፈጅር አዛን